እንደተመለከታችሁት እንግዲህ ወንድማችን ዘቦ አዲስ መልእክት ልኮልናል ማለት ነው። ነቀምት ላይ ይካሄዳል ስለተባለው ስለ ቦክስና ኤምኤምኤ አስመልክቶ አዲስ መልእክት ልኮልናል። እሱም ምንድን ነው ያለው? ቮይካ ሌንጮንና መልኬን ስማቸውን በመጥራት ከእናንተ ጋር ቻሌንጅ ማድረግ እፈልጋለሁ ውድድሩ እስከሚጀምር። ቮይካ አንተ እዚሁ ፊንፊኔ ነው ያለኸው። ስለዚህ እዚሁ ያለህበት ጂም መጥቼ ቻሌንጅ አድርግሃለሁ። ስለዚህ ተዘጋጅ ነው ያለው። መልኬንና ሌንጮን ደግሞ ወደ ነቀምት መምጣት አይቀርም ለውድድሩ አስቀድሜ ስለምመጣ የዛኔ በቪዲዮ መልክ አድርገን ቻሌንጅ እናደርጋለን፣ በላይቭ ቻሌንጅ እናደርጋለን ነው ያለው ሌንጮንና መልኬ ነቀምቴን። እነሱ ምን አይነት ምላሽ እንደሚሰጡ አብረን የምናየው ነው የምንሆነው። ይሄ ስፖርት እንግዲህ በነቀምት ይካሄዳል ብለን ተፍተፍ እያለ ነው፣ አንዳንድ ነገሮችን ማድረግ ላይ ነው ያለ ነው። ስለዚህ እናንተም ሼር ኮፒ ሊንክ አድርጋችሁ ይህንን ውድድር መሳተፍ ለሚፈልግ ሰው ሼር አድርጉለት፣ ኮፒ ሊንክ አድርጋችሁ አድርሱት። ሪፖስት ማድረጋችሁንም እንደዛው አትርሱ። የነቀምት ስፖርትን ለማሳደግ አንዳንድ ነገሮች መሰራት ጀምረዋል ማለት ነው። ስለዚህ አብራችሁን ሁናችሁ የሀገራችንን ስፖርት አብረን እናሳደግ ነው ምለው ሱኔ